አዲስ መረጃም ደርሶናል። በላይ በቀለ ነኝ። በመላው ኢትዮጵያ ከ80 በላይ የጤና ባለሙያዎች መታሰራቸው ተነገረ። የሱዳን ዜጋ ይገኝበታል። ቢቢሲ የንቅናቄውን አስተባባሪዎች ጠቅሶ ዛሬ ባወጣው ዘገባም በትላልቅ የሀገሪቱ ከተሞች በርካታ የጤና ባለሙያዎች እየታሰሩ ናቸው ብሏል። ከጎንደር ዩኒቨርሲቲ በጸጥታ ኃይል ተይዘው ከተወሰዱ የጤና ባለሙያዎች መካከል አንድ የሱዳን ዜጋ እንደሚገኝበት ባልደረቦቹ ነገሩኝ ብሏል ቢቢሲ። የጤና ባለሙያዎች ከደሞዝ ጭማሪ ጋር በተያያዘ ያቀረቧቸው ጥያቄዎች አስቸኳይ ምላሽ ካላገኙ የሥራ ማቆም አድማ እንደሚመቱ ሲገልጹ ሰንብተዋል። የጤና ሚኒስቴር ትላንት ባወጣው መግለጫም የሕክምና ባለሙያዎቹን እንቅስቃሴ በሆደ ሰፊነት ሲመለከት መቆየቱንና በሥራ ገበታቸው በማይገኙ ሐኪሞች ላይ ሕጋዊ እርምጃ እንደሚወስድ ማስጠንቀቁ ይታወሳል።